ኢጣሊያውያን በአድዋ ጦርነት ቢያሸንፉ ምን ይሆን ነበር? ዛሬ 1896 ጥር 27 ነው። በአድዋ ሜዳ ላይ የኢትዮጵያ ጦር እየተዘጋጀ ነው። ንጉሠ ነገሥት ምኒልክ ሁለተኛ፣ ንግሥት ጣይቱ፣ ራስ መኮንን፣ ራስ አሉላ፣ ደጃዝማች በለው ወዘተ ሁሉ ተገኝተዋል። ጣሊያኖች ደግሞ ከ20 ሺህ በላይ ወታደሮች ጋር ተዘጋጅተዋል። ነገር ግን እንዲህ ቢሆን ብለን እያሰብን ስለሆነ አያወራን ያለነው። በዚህ ቀን ዝናብ አይወርድም፣ ጭቃማ መሬት አይሆንም። ጣሊያኖች ተኳሾቻቸውን በተሻለ መንገድ ይጠቀማሉ። የኢትዮጵያ ጦር ጥቃት በተለይ በግራ ጎኑ ይዳከማል። ራስ አሉላ ይገደላል፣ ራስ መኮንን ይጉዳል። በመጨረሻም ኢትዮጵያ ትሸነፋለች። አድዋ ድል አይሆንም። ከዚያ በኋላ ምን ይከሰታል? ኢጣሊያ ኢትዮጵያን ሙሉ በሙሉ ትቆጣጠራለች። ከ1896 ጀምሮ ኢትዮጵያ የኢጣሊያ ቅኝ ግዛት ትሆናለች። አዲስ አበባ የኢጣሊያ ዋና ከተማ ትሆናለች። ምኒልክ ሁለተኛ ወደ እስር ቤት ይገባሉ ወይም ይገደላሉ። ብዙ የኢትዮጵያ መሪዎች ይቃጠላሉ። ኢትዮጵያ በአፍሪካ ውስጥ ነፃ የነበረች አገር ስለማትሆን ፓንአፍሪካኒዝም፣ የአፍሪካ አንድነት እንቅስቃሴ በጣም ይዘገያል። አድዋ ድል ለአፍሪካውያን ተስፋ ነበር። ያ ተስፋ ካልነበረ ብዙ አፍሪካውያን ቅኝ ግዛት ለመቃወም የበለጠ ይፈራሉ። በ1935 ሁለተኛው ጣሊያን ኢትዮጵያ ጦርነት አይኖርም፣ ምክንያቱም ኢትዮጵያ ቀድሞ የተቆጣጠረች ነው። ሙሶሊኒ ወደ ሌላ አገር ይመለከታል፣ ምናልባት ወደ ዩጎዝላቪያ ወይም ግሪክ። የሁለተኛው የዓለም ጦርነት ታሪክ ይለወጣል። በኢትዮጵያ ውስጥ ኢጣሊያንኛ ቋንቋ ዋና ትምህርት ቤት ቋንቋ ይሆናል። አማርኛ እና ሌሎች ቋንቋዎች ተገድበው ይቀራሉ። ዛሬ ብዙ ኢትዮጵያውያን ጣሊያንኛ ይናገራሉ። ምግብ፣ ሙዚቃ፣ ልብስ ሁሉ የጣሊያን ተጽዕኖ ይኖረዋል። እንደ ኤርትራ ያሉ ክልሎች የተለያዩ ቅርንጫፎች ይሆናሉ። በዛሬው ዘመን 2026 ኢትዮጵያ ምናልባት እንደ ሶማሊያ ወይም ሱዳን ያለ ችግር ያለባት አገር ትሆናለች፣ ወይም እንደ ኬንያ ወይም ታንዛኒያ ያለ ቅኝ ግዛት ታሪክ ያለባት። ነገር ግን የነጻነት ትውልድ የለም። የአፍሪካ ሕብረት ዋና መቀመጫ አዲስ አበባ ላይሆን ይችላል። እንግዲያውስ አድዋ ድል ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ተስፋ ነበር። ካልነበረ ዛሬ ያለንበት ዓለም ሙሉ በሙሉ የተለየ ይሆን ነበር። እውነታው ግን ጦርነቱን ያሸነፈችው ኢትዮጵያ ሀገራችን ናት።